መሻይኽ የምትላቸው ይሄ ቂሷ ኢጥራብነት እንዳለውና ይሄ ቂሷው የተምታታ እንደሆነ ከራሳቸው ኪታቦች በደንብ አድርጌ ነው የምሰጠህ። ሐዲሱ መልእክቱ ሰነደን ወመትነን اختلاف እንዳለው ሰነዱም መትኑም ሐታ ቂሷው ራሱ ከነብያችን አመጣጡ ግጭት እንዳለው የተናገሩ ዑለማዎችን እዘረዝርልሃለሁ። ከሙተቀዲሞችም አረን የኛም ሳይሆን አንተ እንደ መረጃ አድርገህ የምትጠቅሳቸው የሆኑ ዑለማዎችንም እሰጥሃለሁ። ግን አሁን እዛ ጋር አይደለም እኔ አታ ይሄኛውን ዘገባ አንተ የተለያየ ነው ብለህ የምትለውን ብንተው ራሱ ይሄንን መረጃ አድርገህ ያስከው ራሱ ምን ረቡክ የሚለው ጋር አተሻዲን አላ ኢላሃ ኢላላህ የሚለው ጋር ሳልመጣ ይሄው ራሱ መረጃ ይሆናል ብለህ የጠቀስከው ከአርሽ በላይ ብለህ መረጃ ስታደርገው ይሄንን ፈውቀል አርሽ ወደሚለው ትርጉም ከአርሽ በላይ ወደሚለው የወሰደ ሰለፎች የተረዳው አረዳድ ነው ይሄ ወይስ ያንተ አረዳድ ነው? የኔ አረዳድ አይደለም ይሄ በዚህኛው ማዕና ስለምትመጣ ያ ነው የተባለው እዚህ ቦታ ላይ የሐዲስ ጃሪያ ይሄ ነው ካልክ ያንን እንድትሰጠኝ ነው። አሁን መጣየው እንግዲህ ድርቅና አልመለሰልኝም እንደምትመለከቱት እንግዲህ ብለህ የእንትን ንግግር አትናገር ረጋ ብለህ እኔ እንዳልኩ ይሄ መረጃ የሚሆነው ቃሉን ሰማይ ውስጥ የሚለው ነው። ሰውየው መጥቶ ፊል አርድ ወይም ደግሞ ፊል መስጂድ ቢል ፊ በማዕና አላ ተመጣለችና ከሰማይ ከመስጊድ በላይ ነው ተብሎ አይባልም። ፊ እዚህ ጋር ፊል መስጂድ የተባለው በማዕና አላ ሊያደርገው የሚችል ይሆነ ሲኖር ነው። እዚህ ጋር ሐዲሱል ጃሪያ ላይ አንተ ወደ ወሰድከው ትርጉም ሰማይ ውስጥ ከሚለው አውጥተህ ከአርሽ በላይ ወደሚለው ስትወ አርሽ ነው ወደሚለው የወሰደ ማለት ደጋግሜም የምነግር ምክንያቱም አይነ የሚለውን ለቦታ እንደሚጠየቅ እናንተ የምትናገሩት ነገር ነው። አይነ አላህ ብለዋት አይነ የሚለው ለቦታ ነው። ይሄን ደግሞ ይዘህ ከአርሽ በላይ ያለ ለሆነ ቦታ ነው የምትገለገሉት እንጂ ሰማይ ውስጥ ያለን ወይም ሰማይ ላይ ነው ብሎ አላህን ቦታውን ሰማይ ለማድረግ አይደለም የምትጠቀሙት። በል የአላሁ ሱብሓነሁ ወተዓላ ቦታ ከአርሽ በላይ ለማድረግ አላህን ቦታው ከአርሽ በላይ እንደሆነ ለማጽደቅ ነው መረጃ የምታደርጉት ሳትዋሽና ሳትክደው ሳታስተባብለው። ምክንያቱም አይነ የሚለው የቦታ ጥያቄ እንደሆነና ለቦታ የሚጠየቅ እንደሆነ ራሳችሁ ስለምትሉ ከዚያ ይህንን አይነ የሚለውን የቦታ ጥያቄ ከአርሽ በላይ የሚል የሆነ መልስ ስትሰጠው ሐዲሱን ተእዊል አድርገዋል بمعنى على بلا የዚህም بمعنى የሚለውን ወደ ፈውቅ አርሽ ያመጣል የሆነውን የሰለፍ ዓሊም ስጠኝና ከዛ በኋላ እኔ ደግሞ ወደ ይህን ሐዲስ ሙጥሊብ ወዳሉት ዑለማዎች ይህ ሐዲስ የተምታታው ነው የሚለውን ወደ ገለጹ ዑለማዎች እመጣለሁ። ገና ሳይምታታ የተምታታ መሆኑን ሳላመጣልህ በመሰረቱ አንድና አንድ ብቻ ቢሆን ራሱ ይሄ መረጃ አላህ በሰማይ መሆኑን እንጂ እየገለጸ ያለው ከእንደገና ከሰማይ በላይ ከአርሽ በላይ ከዓለም በላይ ከዓለም ውጭ ለሚለው መልእክት አይደለም። ይሄንን ወደዛኛው መልእክት አረማምደዋለሁ ያንን እሰጣለሁ ካልክ ያንን የወሰደ ወይም ያንን ያስጨበጠ የሆነ የሰለፍ ዑለማዎች ንገረኝ። ለቦታ አስጠይቋት ያቺ ባሪያ የመለሰችው ምንም ያክል ሰማይ ቢሆንም የተፈለገው ከሰማይ በላይ የአላህን ቦታ ለመግለጽ ነው። ከሰማይ በላይ ለአላህ ቦታ ለማጽደቅ እንደሆነ የሚያመላክት ወይም ይሄን የሚገልጽ ሙፈስር እንድንጠይቅ ካለለ የለም ትለኛለህ። ችግር የለም ቶሎ እንድልማመድ ካለ ደግሞ ትጠቅስልኛለህ። ከ11 ነው ማለት ወይ ተጨማሪ ሰዓት ተጠቅመሃል። 11 ነው ያቆም አይ አይደለም ረጅም ሰዓት የተጠቀሙት እሳቸው ተማሪ እየታዘበ ነው እዚህ ጋር አንደኛ ከሞት ታዘመና ገባኝ ነው ችግር የለም። ስለዚህ ከዛ አንፃር ነው ከ11 ብር ነው አልሙሂም ያጨርሳችሁትን ካለ ጨርሱ ወይ ላው ቅር ብሎታል ከፍቶታልና እንዳይከፋው ግደለም ይቀጥል እሱ ተቀይሟል። ቅሬታ የሚባል ነገር ሳይኖር በመረጋጋት ውይይቱ ቢሆን አሪፍ ነው። በመፍጠንም እናንተን በሚል ሳይሆን እየቋጨ እንድንሄድ طيب بيهقي في كتاب اسماء والصفات بيهقي ራሳቸው ባብ አሚንቱ መን ፊ ሰማ ላይ ቁጭ ራሳቸው አስማው ወሲፋት በይሃቂ በሰነድ አድርገው ይሄን ሐዲስ ቁጭ አድርገውታል። ምን የሚለው ባብ ላይ ባብ አሚንቱ መን ፊ يعني አሚንቱ መን ፊ ሰማ የሚለው ላይ ማለት ነው። ሌሎችንም በርካታ ጠቅሰዋል። እሳቸው ላይ ገብቼም ማየት እንችላለን። طيب ምን ይላሉ እሳቸው ራሱ ገጽ 391 ላይ ምን ይላሉ ባብ አሚንቱ መን ፊ ሰማ የሚለውን እንደዚህ ደግሞ ፈሲል يعني ምን ለኡሰሊበነኩም ፊ ጁዙዕ النخل የሚለውንም ይሄን ሁሉ ከዳሰሱ በኋላ ወረድልና ይሄን الحديث الجاري ያመጣሉ። فقال لها اين الله የተነሳት قالت الله في السماء الله ከሰማያት በላይ ከፍ ያለ ነው አለች። ሌላ ደግሞ جزاك الله خيرا بارك الله فيك ተማሪው አድምጠው ሐዲስ ጋር في بمعنى على ተመጣለች ብለህ መስክራል ባንደበትህ جزاك الله خيرا። ስለዚህ አላህ የት ነው على السماء ከፍ ብሏል ከሰማያት በላይ ማለት ነው። ከፍ ያለ ነው አላህ ከአርሹ በላይ ከሰማያት በላይ ማለት አላህ ይገኝ ከሰጣችሁ ኢብኑ ቁተይባ ምን ይላሉ ኪታብ አላቸው እንግዲህ እሳቸውን ማያውቅ የለም ታላቅ تأويل مختلف الحديث የተሰኘ ኪታብ አላቸው። እዛ ላይ ገጽ 394 ላይ ምን ይላሉ طيب 394 ላይ ምን ይላሉ አድምጡ ባረከላሁ ፊኩም ሰለፍ ነው እየሰጡ ያሉት ምን ይላሉ ኢብኑ ቁተይባ والامم كلها አድምጡ ባረከላሁ والامم كلها ኡመቶች እኮ በተክላላ يعني عربيها وعجميها
عربهم عجمهم معناتنا عربي هنا عربي ያልሆነው ማለት ነው تقول ان الله تعالى ትላለች አላህ Subhanahu Wa Ta'ala እኮ في السماء ከሰማያት በላይ ነው ትላለች ከፍ ያለ ነው ትላለች አላህ Subhanahu Wa Ta'ala ከፍ ብሏል ما تورك تعالى فطورها ወደ ተፈጥሯ ከተተወች ከተፈጥሯቸው አትወጡ አላህ ከአርሽ በላይ መሆኑን መስክሩ ከሰማያት በላይ ከፍ እንዳለ አላህ መስክሩ ከበዛ ከተፈጥሮ ፍልስፍና ውስጥ አትገቡ ይሄን ይሉና ወለም ተንቀል عن ذلك بالتعليم ይሄን ደግሞ ያወቀችው በመማር አይደለም ቁጥራ ተምራ አይደለም ይሄ አላህ ያሳውቃል አንድ ሰው ግልጽ ነው ዱዓ ሲያደርግ እጁ ወደ ላይ ነው ያኒ አይኑ ወደ ላይ ነው የሚያንጋጥ ልብ ወደ ላይ ነው የሚሳብ ከዛ ምን አሉ وفي الحديث አሉ ራሳቸው ኢብኑ ቁተይባ وفي الحديث በሐዲስ ላይ ምን ቆመጥቷል ان رجلا اتى رسول الله صلى الله عليه وسلم አንድ ሰው ወደ ነብዩ አለይሂ ሰላቱ ሰላም እንደመጣ ቢአመቲ ያኒ ይቺን ባሪያ ይዞ እንደመጣ ከዛ በኋላ ምን እንዳሏት ነብዩ አለይሂ ሰላቱ ሰላም فقال لها رسول الله صلى الله عليه وسلم اين الله الله اكبر ሰለፎች ተመከዱ ኢስቲድላል አድርገው ይሄን አላህ ከሰማያት በላይ ከአርሹ በላይ እንደሆነ አላህ ይሄን ያስቀምጣሉ ከዛ فقالت ነብዩ አለይሂ ምን አለች እሷ في السماء ከሰማያት በላይ አለች ከዛም በኋላ ነብዩ አለይሂ ሰላቱ ወሰለም ምን አሏት من انا ሲሏት فمن انا ሲሏት قالت انت رسول الله صلى الله عليه وسلم ከዛ በኋላ ምን አላት هي مؤمنه وامر باعتقها يعني اعتقها فانها مؤمنه እንዳሉት ማለት ነፃ አውጣት ብለው ፈቀዱለት ነፃ እንዲያወጣ ብለው ሰለፎቹ ምን ያደርጋሉ ይሄን ሐዲስ ኢስቲድላል አድርገው አላህ ከአርሽ በላይ ከሰማያት በላይ እንደሆነ ያስቀምጣሉ እሺ ኡስታዝ ቀጥሉ ያው ምን ተማረገው ተነግረው ስለ ካሰማ ብዬ ነው ቀጥሉ نعم مرحبا بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم وعلى آله وصحبه ومن والاه እዚጋ አሁንም ቢሆን አንድ ነገር ማስጨበጠ አንተ እየተጠቀምከ ያለው መንገድ እውነታው ልንገርህ እሱ ምንድነው ቶሎ ብለህ እኔ የጠየቅኩህን ወይም ደግሞ እኔ ያልኩህን ነገር ሰውየው ወይም አዳማጩ እንዲዘነጋውና አንተ በመጠቅሳቸው ንቁላቶች ወይም አንተ በመጠቅሳቸው ኪታቦች የተጠየቀው ጥያቄ ላይ ትኩረት እንዳያደርጉ ሐሳባቸውን ወደ ሌላ ነው ማድረግ ያስከውና እየሰራ ያለው አሁን እኔ ጥያቄ አሁንም መደግመልሃለሁ ምንም ቢሆን ምንም ከዚህ ርዕስ ወይም ከዚህ ጥያቄ አልወገድም እየተጠየቀው ያለውን ጥያቄ ኢብኑ ቁተይባ ብለህ የመለስከው መልስ አለ ልብ በል ኢብኑ ቁተይባ አንደኛ ስለ ሰውየው ምንነት እንመጣለን አንተ መረጃ የምታደርገው እውነታው ዑለማዎች ዘንድ ምንድነው የሚለው ሁለተኛ ደግሞ አሁንም ራሱ ኢብኑ ቁተይባ በጠቀሰው መረጃ አድርገህ እንደ መረጃ የጠቀስከው አይን አላህ የሚለው ባሪያዋ ሐዲሱል ጃሪያውን ጠቅሰው አንተ የጠቀስከው መረጃ ተደርጎ አንተ በጠቀስከው መልኩ ተጠቀሰ አሁን እኔ ጥያቄ ይሄ መረጃ መጥቀስ አይደለም ይሄ መረጃ فوق العرش ለሚለው ወደዛ ማዕና ነው የሚወሰደው ወደዛ ማዕና ማለት بمعنى فوق العرش ከአርሽ በላይ ነው የተፈለገው የባሪያዋ ሐዲስ የሚለውን ሙዕተበር ከሆነ በዚህ ማዕና ነው ይሄ ነው የተፈለገው በሚለው ነው የወሰድኩት ደግሞ ምን እዚህ ጋር የጨመርከው ነገር አለ እሱ ምንድነው ቦታ ምናምን አትበሉ ያላልነው እዚህ ጋር ቦታ ያጸደክ እንደሆነ አንተም ራስህ አይነ የሚለውን የት ብለው ጠይቀዋታል ብለህ ነው የወሰድከው ቦታ ምናምን አትበሉ ብለህ አትበል ምክንያቱም እያወራን ያለ ነው ለአላህ ቦታ ማጽደቅን ነው እየተቃወምን ያለ ነው አይነ አላህ ብለው ነብያችን አላህ የት ነው ብለው ስለ ቦታ ጠይቀዋታል ነው ምክንያቱም አይነ የሚለው ለቦታ ስለሆነ አይ ቦታ አይደለም የተፈለገው ካልከኝ ወደ ደረጃ የምትመጣ ከሆነ እቀበላለሁ ቦታን ከሆነ ያጸደክ ያለው አይነ የሚለው የት ነው የሚለው የጥያቄ አይነ እንደ አረብያ መካን ነውና መካን ነው ካልክ فوق العرش የሆነን መካን ለመጠቆም ወይም ከአርሽ በላይ መሆንን ለመግለጽ በዚህ ቃል في السماء የሚለውን بمعنى فوق العرش بمعنى فوق العالم አንተ በምትወስደው ትርጉም ቃል ያስቀመጠ ነው ያልኩ እንጂ ሐዲሱል ጃሪያን የጠቀሰው ወይም ደግሞ አይን አላህ ብለዋት في السماء አለች የሚልን አይደለም የፈለኩት ምክንያቱም አንተ ይሄንን የመረጃና እንደ ደሊል እየጠቀስክ ያለው ሰማይ ለሚል ሳይሆን ከአርሽ በላይ ለሚል እምነት ነው ይሄንን በዚህ መልኩ የገለጸ ነው ያልኩ ረሱል አለይሂ ሰላቱ ወሰለም አይነ ብለው የጠየቋት እኮ ለመካን ነው አንተ እየተቃወምክና ጠበቃ ሆነ ያለው ለመካን ከሆነ ከአርሽ በላይ ለሚለው መካን ለማጽደቅ ወይም ከአርሽ በላይ መሆኑን ለመግለጽ እንደሆነ የተፈለገበት በዚህ መልኩ የተረጎመ አለ እንዴ ነው ዑለማዎች እስኪ ቆይ አዳምጠኝ እንጂ ተማሪዎች አዳምጠኝ ማነህ እንተ ሙራድ የምትባል ሰው ለራስህ እንትን ሲሆን ሳይሆን እኛም ስንናገር አንተ አዳምጠኝ ብለህ እንደምትጮህ እኛን አዳምጥ እኛ ሐዲሱ በዑለማዎች እይታ በብዙ አይነት መንገድ አለው ይሄን አንተ ልትረዳው አትችልም በደንብ ሸርህ ካላደረኩልህ በስተቀር ዑለማዎች በተለያየ በሆነ ዘገባ ያለውን በማየት ሐዲሱ ሙጠሪብ ነው ብለዋል አንድ የተለያየ የሆነውን ዘገባ ባለማየት ደግሞ በአንድ ዘገባ ብቻ የመጣውን የሙስሊምን ዘገባ ብቻ ከሌሎቹ ዘገባ አንፃር ሳይታይ ያንድን ዘገባ ብቻ እይታ ከታየ በዚህ ደግሞ ሷሂህ ነው ብለው ያሉ ዑለማዎች አሉ በሌሎች ዘገባ አንፃር ሳይታይ ይሄ ደግሞ የራሱ የሆነ ማዕና ሰጥተውት ነው እነዛ ዑለማዎች የነሱን መንገድ የምትከተል ከሆነ ይሄን ሐዲስ በሷሂህነቱ ያጸደቁትን ከነተዊላቸው ትቀበላለህ ነገር ግን አሁን እዚህ ጋር እዛ ሁላ ውስጥ ከመግባቴ በፊት ይሄንን አይን አላህ የሚለውን ለቦታ የጠየቁትን ጥያቄ ረሱል ባንተ አባባል አይን አላህ ብለው አላህ የት ነው ብለው ለቦታ የጠየቁትን ጥያቄ ከአርሽ በላይ ቦታን ለማጽደቅ ነው የተፈለገውና ፈውቀል አርሽ ነው ለሚለው
የጠቀሰ ዓሊም እባክህ አንድ ብቻ ነው የምፈልገው ሙዕተበር የሆነ ዓሊም ፊሰማ የሚለውን ወደ ፈውቀል አርሽ ነው ይሄ አይነ የሚለው የቦታ ጥያቄ የተፈለገው ከአርሽ በላይ ለአላህ ቦታን መስጠት እንደሆነና አላህ ከአርሽ በላይ መሆኑን ለመግለጽ ነው ፊ የሚለውን بمعنى فوق العرش ያለ ነው ያልኩት ይሄንን ኢብኑ ቁጠይ መርሐባ እዝጋ አሁንም ቢሆን እኔ ሌላ ውስጥ ሳልደጋግም ይሄን እንዲመልስልኝ ነው የምፈልገው ቃሉን ልብ ይበል ያዳምጠው طيب አሁንም እንግዲህ ተማሪዎች እየታዘባችሁ ማን በመረጃ እንደሚያወራና ማን ዝም ብሎ እያወራ እንዳለ ታዘቡ እሺ ባረከላሁ ፊኩም አሁን ይሄን ሐዲስ ደዒፍ ነው ያለ አንድ ይሰጡኛል አይሰጡኝም ከቀደምት ሰለፎች ባጭሩ ማለት ነው ይሄንን ደዒፍ ነው ያለ አንድ ሰው ስጡኝ ባኮት አሁንም እየለመንኩ ነው እኔ ከወጣው በኋላ ሊናገሩ ነው ሊዋሹ ነው ከወጣው እንደዛም ይመስለው እኮ መርሐባ ጥያቄው ግልጽ ያልሆነለት ይመስለኛል አንድ ነጥብ ብቻ አጠርላልግና ምናልባት ጥያቄው ለሱ ግልጽ ካልሆነ ሆን ብሎም ሊሆን ይችላል ካልሆነ የሐዲሱን ضعيفና ሷሂህነት ማውራት እኮ መጀመሪያ እንደው አንተ ባልከው ትክክል ነው ቢባል እንኳን ለአንተ እምነት ማስረጃ ይሆናል ወይ ነው የመጀመሪያ ጥያቄው እንጂ ስለዛ ዝርዝሩ ምንም ችግር የለውም ሰጣለሁኝ ይያሉ ነው እንደው አንተ ከምትወዳቸው ሰው ሰጣለሁ ይያሉ ስለሆነ ያ ጀማዓ እንትና የሚባለው ሁሉም 1200 ሰው በላይ አለ እዚህ ውስጥ ሁሉም እየተከታተለ ነው ያንተን ያ ጀማዓ ማለት አይፈልግም ተማሪዎች ማለት አይፈልግም ያዳምጣል ሁሉ አሁን የተፈለገው ስለ ሐዲሱ ዝርዝር ይመጣልሃል ግን አንተ ባልከው ትክክል ነው ሐዲሱ እንደው ማስረጃ ይሆነኛል ብትል እንኳን በየም መልኩ ነው ማስረጃ የምታደርገው እንደው ትክክለኛ ነው ሐዲሱ ቢባል እንኳን ነው ጥያቄው መጀመሪያ ያን ቆም እናብራራው መጀመሪያ እንደው ትክክል ነው አንተ ባልከው ቢከድ እንኳን ሐዲሱ ለአንተ ማስረጃ ይሆናል ወይ ነው አዎ ይሆናል ካልክ አንተ በተረዳህበት የተረዳውን አብራርተህ ማለት ነው ይችላል ባረከላሁ ፊኩም እንትን ነው ያው ምናልባት በሱ ቢደላ ሌላ ሁለት ቀን ታመጣ ባክባ እንደሆነ ለምን ምናልባት እንደተለመደ ነው የገባው ፈርታ ገብተ ነው ስለዚህ ከገባህ አይቀር ደግሞ ቢያንስ ኖርማል ነው ብዬ ተታደር ደስ ይለኛል አልহামዱሊላህ እንግዲህ እንደምታዩት አንድ የነበረው አራት ሰው መዋየት ተጀመረ እንደምታዩት አንደኛ ሁለተኛ ደግሞ እንዲያገኝ ይጀምር እኔ የፖለቲካ ነው ተጣጣው አሁን እንዲኮንክሽ ሌላ የሚያገዘው ሰው እናስቀምጠው ምን ይችላል እኔ ፖለቲካ እንዴት አድርግ ልንገራችሁ በጣም ነው የሰለችን ማን ነው ማለት ወይ والله በጣም ነው የሰለችን ሰው ብታስገቡ የሆነ ወንበር ክፍት አድርጉና ሰው ይግባ ማለት ይሄ አሁን ሐቂቀተን ቃይደቱ ኑራን የሚቀሩ ልጆች ይረዳሉና ሌላ ሰው የሚገባ ካለ እስኪ አቡ ማን የሚላለ እሱን ይግባና ሙራድ ይዞ ቁጭ ብሎ እሱ ያውራ ይሄን የሚመልስ ከሆነ ማለት ነው አልበለዛኛ እዛ ቲክቶክ ቆራርጠህ የምትፖስተው ምናምን ነገር አይደለም ማጭበርበር ምናምን የቃይዳ ተማሪ ለምትሰበሰበው ሌላ ሰው ቢገባ እላለሁኝ ባረከላሁ ፊኩም አህሰን الله المسلم የመጨረሻ ልስጠው መሰለኝ ምናልባት ካልተሳደበና ቀጥላ በሚል ከሆነ ቢቀጥል ከሆነ ቢቀጥል ብለህ ቀጥታ ከሰለፎች ብለህ ተጠይቀው ብታብራራ አይ ካልክ ደግሞ በጣም ብዙ መቼም 1200 ተማሪ ገባል የተወሰነ አንድ 20 30 ወሃቢያ ሊመጣ ስለሚችል አንድ ሁለት ሰው ሊኖር ይችላል እናስገባለሁ ከነሱ እንደዛ በእናትህ የተሻለ ይመስለኛል ለይል ስለሆነ ያው ውድ ሰዓት እየጎዳን ስለሆነ ማለት ነው አብዱራህማን ባረከላሁ ፊክ ውይይት ነው አይደል እንዴ ያዝነው እንዴ ለምን አንተ አወያይና ለምን ትዘኛ ተማሪ ይፈርዳል ውሸት ከሆነ ማውራው ተማሪ እኮ ይፈርዳል ኖ አይደለም የታረጉ ምናምን አሁን ለምን ወፋር አይደለም ማን ልጅ ወራድ ህፃናት ነው ሐቂቃ እንዴ አንተ ትልቅ ሰው እኮ ነው ቢያንስ እኮ እንዴ ምን አስበናል እዚህ ይሞልካው እንኳን እንዳመተ ነው ትልቅ ሰው አይደል በጣም ትልቅ ሰው ደግሞ አያስበርብርም አይዋሽ እኔ አትዋሽ ነው ያልኩት እንጂ ያወያየው ያለሁት እኮ እኔ በተጠየቀው መሰረት ሂድ ወሬ ፖለቲካ ይቀር ነው ያልከው ያለሁት እንጂ ሌላ ነገር እኮ አይደለም ምን ሆነ ነው ማለት እኛ እኮ እንትን ያልን ነው እየለመን እየተንከባከብን እኮ በባካ እንደ ማለት ከረሜላ እንደሚሰጥ ህፃን እንደዛ ነው ሐቂቃ በጣም ስለሚያስጠላ ሚው ታረከኝ የሚለው ፖለቲካ ተወዋል ይሄ ከሰረ ፖለቲካ ነው ወቀት ነው ሰው ካለ ማለት ነው ወቀት ያለው ሰው ካለ አስገባለሁ ወራድን በተመለከተ አመሰግናለሁ ዛጋሻለም ጊዜ እዚህ ጋር አንድ ማለት መረዳት ያለብን ነገር አለ ሐቂቃውን እውነታውን ማለት ነው ሙሸቢሃ ጋር ወይም እነዚህ ግለሰቦች ጋር አንድ ርዕስ የቋጨና በዚያ ነገር ላይ እንደ መረጃ የሚያደርጉት የሆነውን መረጃ እስካልጠቀሰ ድረስ እሱ እንደዚህ ስላላ ብለን ወደ ሌላ ከሄድን እዛኛው ላይ ደግሞ እንደዚሁ ሌላ ጋር ነው የሚገባ አሁን እዚህ ጋር አንድ ነገር እሱ ራሱ የሚያምነው ነገር አይነ የሚለው ሱአል ለመካን እንደሆነ ያውቃል ሐቂቃው አይነ የሚለው የቦታ ጥያቄ እንደሆነ እዚሁ የቦታ ጥያቄ ከመሆኑ ጋር ይሄንን ከማመኑ ጋር ደግሞ ፈውቅ አርሽ የሚለው ነገር ወይም ከአርሽ በላይ ቦታ ለሚለው ደግሞ አይቀበለውም ወይም ደግሞ ይሄን አያምንበትም ሐቂቃው እውነታው ይሄ ነው አወጣውም አላወጣውም ነገር ግን እሱ ይሄንን ነገር ስለሚያቀና በውስጡ ይሄን ነገር ስለሚያምን ከአርሽ በላይ የሚለውን ነገር አምጣ የሚለው ከአርሽ በላይ ቦታ አለ የሚለውን ያስይዝበታል ምክንያቱም ይሄ የተፈለገው ፊት ሰማይ የሚለው ሰማይ ውስጥ የሚለው
የተፈለገው ከአርሽ በላይ ነው በሚለው ከተወሰደ ስለዚህ ለአላህ ቦታ ማጽደቅን አምናችሁበታል የሚለው ነገር እንደሚያዝ ያውቀዋል። ይህን ስትል ደግሞ አይ እኛ ከአርሽ በላይ ቦታ አለ አላልንም የሚለው ጋር ደግሞ ይገባል። ያ ስለሆነ እኔ የጠየቅኩት በመሰረቱ ፊሰማ የሚለውን ይሄንን እኔ እንግዲህ በምን አይነት ቋንቋ እንደሆነ የኔ ንግግሬ ቃል እያልኩ ያለሁት ፊሰማ የሚለውን ፈውቀል አርሽ በሚለው ይሄንን ለቦታ ሱዓል የተደረገውን ከአርሽ በላይ ቦታ ለማስበት የተጠቀመው ወይም ወደዛ ትርጉም ያመጣው ሰው ወይም ሰለፍ ነው እያልኩ ያለሁት። ይሄ ደግሞ ፊሰማ የሚለው አልሙራድ ቢሐዲስ الجارية بقولها في السماء ومرادها فوق العرش ብሎ ያለ አንጣ ነው ከአርሽ በላይ ማለቷ ነው ብሎ ይገለጸ ከለለ የለም። ስለዚህ አይነ የሚለውን ፊሰማ ለሚለው ጀዋብ የመጣውን فوق العرش خارج العالم ለሚለው እምነት لا تستخدموا አትገልገሉት ነው እያልኩ ያለሁት። ይሄንንም ቢሆን አሁን የሚያብራራ ካለ ይሄን የባሪያውን ሐዲስ መረጃ እናደርግና ግን ሰማይ ከሚለው እንወጣና ከዓለም በላይ ከአርሽ በላይ ከዓለም ውጭ በሚለው መረጃ አጣቅሽ ይመጣለው ጠቅሽ የሚል ካለ ይግባ። እንዴ ضعيف الحال ምን ቢለዋል የሚለው ሳይመጣ ማለት ነው ወደዛ ሳንገባ በመሰረቱ ይሄ መረጃ ሊሆን አይችልም ነው። አሁንም ቢሆን ሼክ አብዱራህማን ይሄንን ሰማይ የሚለውን የባሪያውን ሐዲስ ከሰማይ ወሬ ወጥቼ ከአርሽ በላይ ከዓለም በላይ ወደሚለው ትርጉም ወስደዋለሁ የሚል ካለ በመረጃ ከዑለማዎች በዚህ ያጸደቀ አስገቡ ለመወያየት ዝግጁ። አሁን ግን እንደተባለው እናንተ ተቀጥፋላችሁ እንዴት ላላችሁ አሁን ተሻሻልኩ ወደዛ መጣ እያለ ፖለቲካን እንትን ለሚል ከሆነ እዚህ አይነት ሰው ጋር ምን አንሆንም ልንግባባ እንችል። ايوه مرحبا حبيبي بارك الله فيك እስኪ የሚገባ ሰው ካለ እጅ አውጣልኝ እጅ መለከታለሁ ዌቲንግ ላይ ገቡልኝ ያስገባል 10 ቁጥር ባዶ ላድርጋት بارك الله 10 ቁጥር ባዶ ነው የሚገባ ከለለ መጨረሻ ላይ ልጅ ኢብኑ ቁተይባ ብሎ የጠቀሰው ማምታች አለና ሰዎች ኢብኑ ቁተይባን ትክክለኛ የሆነ ዓሊም ነው ብለው እንዳያስቡት ስለሱ ምንነት መናገር ግድ ይለኛል። ምክንያቱም እሱ ከሰለፎች እኛ ሞልቶና ለንስጣችሁ ብሎ ፎክሮ የሰጠው ኢብኑ ቁተይባ ነውና ግን ምን አይነት ተሸዋጅ እንደሆነ አብራራለሁ። ምንም ያክል እኔ ያልኩትን ነገር መረጃ ባይጠቅስበትም እኔ ላልኩት መረጃ ባይሰጥም ስለ ኢብኑ ቁተይባ ምንነት ዑለማዎች ያሉትን አብራራት ግድ ይላልና የሚዋይ ከለላ እሱ ወደ ጠቀሰው ዓሊም ምንነት እንመጣለን። ጨርሰናል። ምናልባት እንትን ነው በውስጥ ካወሩን እንጨርሳለን እንጂ አሁን ለምኜ ጨርሻለሁ። የምታዩት ነው 6 ደቂቃ ጠብቄያለሁ። ማንም ሳይገባ የለም። ስለዚህ ቀጥሉ። የተነሱትን ሐሳቦች ጨምራችሁ ማብራራት ትችላላችሁ። የተነሱትም ያው ማዕናን ወለፍዘን ብዙ ገለጦችም ነበሩ። ያው እሱን እንኳን ተሳሙህ ነው ብለናል። አልሙሂም ከማህረቱ ወጥቶ ለእናንተ ነው። መርሐባ እንደዛ ከሆነ ኢንሻአላህ እዚህ ጋር ወንድሞች በሐቂቃ ይህ ሰው ለሚለው እምነት ወይም ለተጠየቀው ጥያቄ እንደ መረጃ ብሎ አንደኛ ካመጣ የምትይዙት ነገር እምነት አድርጎ የሚይዘው እዛ ጋር ይፈርሳል። ምንም ጥርጥር ሳይኖረው ለአላህ ቦታ እናጸድቀው ቦታና አንሰጥም የሚለውን አይነ የሚለው ሱዓል ለመካን ነው የሚለው ጋር ይፈርስበታል። ነገር ግን ሰውየው እቺን ስለሚያቅ የባለፈው የኸሚስ ውይይት ላይ ከአርሽ በላይ ቦታ አለ የለም በሚለው ያንን ሰው ወይም ያንን ልጅ በመያዛችን እዚህ ጋር እዚያ ውስጥ ያስገቡኛል የሚል ስጋት ስላለ ፊት ሰማይ የሚለውን ሰማይ ውስጥ የሚለውን የተፈለገው ከአርሽ በላይ ለሚለው ወደዛ ሲያመጣው በዚያ መልኩ የወሰደው ዑለማ ሲጠየቅ ማምጣት አልቻለም። ግን እንደ ተሽቢህ ወይም እንደ ማምታቻ ኢብኑ ቁተይባ ታላቁ የሰለፍ ዓሊም ይሄንን እንደ መረጃ ሲጠቅሱ ብሎ የጠቀሰው አለና በቅድሚያ ኢብኑ ቁተይባ ማን ነው የሚለውን ቆም ብለን እንመልከት። ኢብኑ ቁተይባ ይሄን እንደ መረጃ የጠቀሰው ተእዊሉ ሙኽተለፍ الحديث የሚል ኪታብ አለ። በበሉ ተእዊል ሙኽተለፍ الحديث እዚህ ላይ ምን እንደሚል ተመልከቱ። እሱ ይሄን አይነት አመለካከት ያለው ሰው መሆኑን እንድታውቁና ከዛ ወደ ዑለማዎች አባባል እንመጣለን። እሱ እዚህ ላይ ምን ይላል? ሙኽተለፍ ተእዊሉ ሙኽተለፍ الحديث የሚለው ላይ وكيف يسوغ لأحد أن يقول أنه بكل مكان ይላል። ጀህሚያዎችን እየተቃወመ እንዴት አላህ በሁሉ ቦታ ያለ ነው ብለው እንዴት ይላሉ? على الحلول ማለት على معنى الحلول الله ያንዳንዱ ቦታ በሁሉ ቦታ ላይ የሰፈረ ነው ብለው አላህ በሁሉ ቦታ ያለ ነው እንዴት ይላሉ? مع قوله الرحمن على العرش استوى أي استقر من كمالته قرأ الرحمن على العرش استوى كمالته قرأ يا مالت من دونه على الزجاج يتدلل ويم استقر بميلو معنا هون استقر يميلو أنت كبر والله يبني له إنسان الله عرش لا يتدلل عن المنو ميلو الزجاج الزجاج هي أنت تلقوا علم بلا يا متاو يهونو استقر بميلو الله عرش لا يتدلل بلو مدلل من هذا القول يا صدق كما قال بلو فإذا استويت أنت ومن معك على الفلك بلو فإذا استويت أنت ومن معك على الفلك سير أنتنا كأنت قال يالوت بمركبوا لاي
የተደላደላችሁ ጊዜ የሚለውን አይ ኢስተቅረርተ ብሎ ምን ያደርገዋል? በዚህ መልኩ ያጸድቀዋል። ከዛ ሌሎችን መረጃዎች ምን ያደርጋል? ይጠቅሳል። የዚህ ሰውዬ ሐቂቃ ምንድነው ካላችሁ ልብ በሉ። ኢብኑ ቁተይባ ብሎ እሱ እንደ መረጃ የጠቀሰው هو ሙሸቢሁን ሙጀሲም ሙሸቢሃ ነው። ኢብኑ ቁተይባ ማለት ሙጀሲማ ነው፣ ሙሸቢሃ ነው። ከሙሐረፍ ከሆነው ኢንጂል ሙሐረፍ ማለት የተበረዘው ከሆነው ወንጌል ከሚሉት ማለት ነው። ሙሐረፍ ከሆነው ከተበረዘው ከሆነው ወንጌል ነቅል የሚያደርግ ሰው ነው ይሄ ኢብኑ ቁተይባ ብሎ ማለት። ኢማሙል ሐኪምን እንዳሉ ተመልከቱ። ኢማሙል ሐኪም ማለት ታላቅ ሙሐዲስ ናቸው። ስለዚህ አንተ ታላቅ የሰለፍ ዓሊም በሚለው ላይ ያመጣው የሆነውን ሰው ምን ይላል ኢማሙል ሐኪም? አጅመዐቲል ኡመቱ ዐላ አነ አልቁተይበተ ከዛብ። ልብ በሉ ኡማዎች ሁሉ ተስማምተዋል ነው የሚሉት። ሐኪም ማለት ታላቅ ሙሐዲስ ናቸው። አፍضሉል ሙሐዲሲነ ፊ ዐስር የተባሉ ትልቅ ከሚባሉት በጣም እጅግ በሐዲስ ሊቅ የሆኑት ዓሊም ምን ይላሉ? ኡማው ሁሉ ተስማምቷል አላ አነ አልቁተይቢ ይሄ ቁተይባ የሚባለው ሰውዬ ከዛብ ቀጣፊ በመሆኑ ወይም ደግሞ ውሸታም በመሆኑ ላይ ኡማዎች የተስማሙበት ነው ይላሉ። ኢማሙል በይሐቂ ሲል የነበረው እሳቸው ምን ይላሉ ስለ ቁተይባ ስለ ኢብኑ ቁተይባ እሱ ስላወራው ካነ የራ ረእየል ከራሚያ ኢብኑ ቁተይባ ብሎ ማለት የከራሚያዎችን ረእይ ከራሚያ ማለት የሙሐመድ ኢብኑ ከራም ተከታዮች አላሁ ተዓላን በአካል የሚገልጹ የሆኑ ሰዎች ናቸው። ይሄ ኢብኑ ቁተይባ ማለት የከራሚያዎችን አመለካከት የሚያይ ነበር ይላሉ። ማን? ኢማሙል በይሐቂ። ዘሀቢ ሊሳኑል ሚዛን ፊ ሊሳኒል ሚዛን የነሱ የሸኻቸው ደረሳ ምን ይላል? ዘሀቢ ወራአይቱ ፊ ሚርአቲ ዘማን የሚል ኪታብ ላይ ተመልክቻለሁ ይላሉ እሳቸው። ማን ነው ዘሀቢ ማለት ምን ይላል? ወራአይቱ ፊ ሚርአቲ ዘማን አነ ዳረልቁጥኒ ቃል ካነ ኢብኑ ቁተይበተ የሚሉ ኢለ ተሽቢህ። ዳረልቁጥኒም ምን ብለዋል? ኢብኑ ቁተይባ ማለት ወደ ተሽቢህ የተዘነበለ ነው። ወደ ተሽቢህ ማለት አላህን ወደ ፍጥረታቱ በማመሳሰል አላህን ከፍጥረታቱ ጋር ያመሳሰለ ወደ መሆን ምን ያደረገ ያዘነበለ ነው ብለዋል ዳረልቁጥኒ። ሙንሐሪፍ ነው። ተመልከቱ ምን እያሉ እንደሆነ ካነ ኢብኑ ቁተይባ የሚሉ ኢለ ተሽቢህ ሙንሐሪፉን አን ልዕትራ ወከላሙ የድሉ ዐለይሃ ንግግሩም ደግሞ ወደዚህ ያመላክታል። ኢማሙል ሐረመይን አልጁወይኒ ምን ይላሉ? ኢማሙል ሐረመይን አልጁወይኒ ኢብኑ ቁተይባ ምን ይላሉ እሳቸው? ኢብኑ ቁተይበተ ሂጃምን ወሉጅ ፊማ ላ ዩሕሲኑሁ ይላሉ። ወሉጅ ነው በማይችለውና አቅም ባልሆነው ወይም ደግሞ ችሎታ በሌለው በሆነው ነገር ላይ ዝም ብሎ መጥቶ የሚማገርና ጥልቅ የሚል ማለት ነው። አልሐፊዙል ኢራቂ ስለ ኢብኑ ቁተይባ ምን ይላሉ? ካነ ኢብኑ ቁተይበተ ከሲሩል ገለጥ። ኢብኑ ቁተይባ ማለት ገለጡ የበዛ የሆነ ሰው ነው። ማናቸው? እንደና አልሐፊዙል ኢራቂ ያሉት ዑለማዎች ስለሱ ይሄን ነው የሚሉት። الإمام الزهري عفوا الإمام الأزهري مقدماتቸው ላይ ተህዚቡል ሉጋ የሚል ኪታብ አላቸው። ተህዚቡል ሉጋ ላይ ሙቀዲማ ላይ እነዚህ الإمام الأزهري ምን ይላሉ ስለሱ ሲናገሩ وهو كثير الحدث والقول بالظن فيما لا يحسنه ይላል። በظن የሚል ማለት ገና በጥርጣሬ በዛ በሚናገረው ንግግር ላይ ምን በለለው ኢስቃን ችሎታ አቅም በሌለው ነገር ላይ የሚናገር የሆነ ብለው ምን አድርገውታል? ገልጸውታል። ስለሱ ምንነት እንደነ ኢብኑ ሐጀር አልአስቀላኒ ያሉት በተርጀማቸው ላይ ኩቱቡ ተርጀማ የሚናገሩበት ላይ ያሉትን መመልከት ይቻላል። እንደነ ኢማሙ ዛሂዱል ከውሰሪ ያሉት እሱ ባዘጋጃቸው ኪታብ ላይ ታዕሊቅ አድርገዋል። አልእክቲላፉ ፊልለፍዝ የሚል ኪታብ እሱን ትንባለው ላይ በደንብ አድርገው ተከታትለውት የሚገባውን ሕክምና ሰጥተውታል። ኢብኑ ቁተይባ ማለት ለአላሁ ተዓላ ሱራ የሚያሰጥ ሰው ኢማሙ ነወዊ ሸርህ ሶሒህ ሙስሊምን ሸርህ ሲያረጉ ቃለ ማዚኒ ብለው ከማዚኒ ነቅል አድርገው ወቀድ ገሊጠ ኢብኑ ቁተይበተ ፊ هذا الحديث فاجراه على ظاهره وقال لله تعالى سورة لا كالصور ብሎ ኢብኑ ቁተይባ እዚህ ቦታ ላይ ለአላህ ምስልን አጽድቆ ለአላህ ሱራ አለው እንደኛ ሱራ የማይመስል ብሎ ምን ያደርጋል? ያጸድቃል። ይሄም ደግሞ ከሱ የተገኘ ምንድነው ስህተት ነው ብለው ምን ያደርጋሉ? ይገልጻሉ። የሚያጅበው እዚህ ጋር ሁሉም የሚረዳ ኢብኑ ቁተይባ ማለት ምን የሚል ሰው ነው? من شك في قدرة الله لا يكفر። አንድ ሰው በአላህ ቁድራ ቢጠራጠር አላህ من شك في قدرة الله على كل شيء ማለት ነው። አላህ በሁሉም ነገር ላይ ቻይ መሆኑን ቢጠራጠር አንድ ሰው ሁሉም ነገር ላይ ቻይ ነው አይደለም ብሎ ቢጠራጠር አይከፍርም የሚል ሰው ነው። ለዛ ነው ኢብኑ ቁተይባን ኢብኑ ልጀውዚ ረድ አድርገውለት ምን ይላሉ? ይሄ ያለው አባባል ውድቅ እንደሆነና وأجمعت الأمة بلو أجمعت الأمة على أن إنكار صفة القدرة
ኩፍሩን ቁድራን የአላህን ችሎታ ኢንካር ያደረገ የሆነ ሰው በመክፈሩ ሁሉም ዑለማዎች የተስማሙበት ነው። ኢብኑ ቁተይባ አላህ በሁሉም ነገር ላይ ቻይ አይደለም ብሎ ቢል አንድ ሰው አይከፍርም ያለው ስህተትና ውድቅ መሆኑን ይናገራሉ። ስለዚህ ኢብኑ ቁተይባ ማለት ልክ ከትልልቅ ዑለማዎች ከትልልቅ ሰለፎች ማዕተበር ከሆኑት የጠቀሰ እንዳይመስለን። ኢብኑ ቁተይባ ማለት ሐቂቃው ይሄ ነው። አሁን ባልናቸው ነገሮች የተተቸና አሁን ባልነው ነገር የተወገዘ የሆነ ሰው ነው ኢብኑ ቁተይባ ማለት። ነገር ግን እኔ ስለሱ ወይም እሱ ወደሚለው መግባት ሳይሆን የፈለኩት ምን ነበር፣ እሱ ለሚለው አባባል ይህንን ፊ ሰማ የሚለውን ወደ ሌላ እሱ ወደ ፈለገው ከአርሽ በላይ ከዓለም በላይ ነው የተፈለገው ወደሚለው የወሰደ ዓሊም ማን ነው ብዬ ነው የጠየኩት። ስለዚህ ኢብኑ ቁተይባ ሐቂቃው የዚህ ሰው የእውነታ ይሄ ነው። እኛ ደግሞ ዑለማዎች በዚህ መልኩ የተቹትን ሳይሆን የጠየቅነው ትክክለኛ ከሆኑ ዑለማዎች ስጠን ነው ያልነው። የታወቀ ነው ግልጽ ያለና ትክክለኛ የሆነ ለእምነታቸው አንድ ሰው ለእምነቱ መረጃ ያደረገው የሆነውን ሐዲስ አንተ በተገነዘብከው አገነዛዘብ ወይ በአንተ በወሰድከው አረዳድ ተወስዶ ይሄንን ለእምነቱ መረጃ ያደረገ ዓሊም አንጣ ሲባል እንዲህ ነው ብሎ ምን መሆን አያስፈልግም። እምነት አድርገህ ይዘዋል። ይሄን እምነት አድርገህ ይሄንን እንደ መረጃ ከወሰድከው ይሄንን እምነት አድርገህ የያዝከውን ሐዲስ ያንተን ግንዛቤ የተረዳና አንተ በወሰድከው ግንዛቤ የወሰደው ዓሊም ማምጣት ካልቻልክ ሙዕተበር ትክክለኛ ከሆኑት እንደነ ኢብኑ ቁተይባ ያለውን من شك في قدرة الله لا يكفر ወይም ደግሞ من شك في قدرة الله على كل شيء لا يكفر ያለውን ሰው አይነት ሳይሆን ሻፊዒ፣ الإمام أبو حنيفة፣ ኢማሙ ማሊክ፣ ኢማሙ አህመድ፣ ሌሎችም ኢማሙ البخاري ብለህ እንደዚህ ትክክለኛ የሆኑ ዑለማዎችን ማምጣት ከቻለ ወይም ከቻሉ ማምጣት ይችላሉ። አለዛ የሱም ቢጤ ኮተቶችን ሰብስቦ የሚመጣ ከሆነ አንድ ሰው ንግግሩ ውድቅና ተመላሽ ነው የሚሆነው። ባጭሩ ኢብኑ ቁተይባ ያለው አባባል ሰውየው ማንነቱ አሁን የጠቀስነው እናስፋና ወይም ሌላ ይጨመር ከተባለም ሌሎችም ተራጅሞች ላይ ከዚህ በበለጠ ስለሱ ተናግረዋል። ባጭሩ ኢብኑ ቁተይባ ማለት ይሄ ነው። ሌላ ትልቅ ሙዕተበር የሆነ ዓሊም መስሏቸው እንዳይሸወድ ማለት ነው። ጀማዓ እኔ እዚህ ጋር ልቋጨው በዚህ መናገር የፈለኩት ይሄን ጉዳይ ነው። ዑስማን አሁን ለታ እየለመነኝ ነበር ሸብዱራህማን ዑስማን አዎ በውስጥ እንደ 10 ደቂቃ አውርቶኛል። እየለመነ ነበር ካለ ይግባስ መርሐባ ችግር የለም ግባ ዑስማን ካለ ግባ ያለባች ትንሽ ይሻልከስ እስቲ ዑስማን ካለ ግባ ምን እንቀበላለን ሌላ ሰው ካለ ግን ለላይ ለምንቆጫዋለን በጣም غلط እየጠጣን እኮ ነው ያለን እና ተሳሙህ የሚባል ነገር አለ። የማዕና غلط የለፍዝ غلط የስንቱን غلط እንቻለውኛ ሁለቱንም ነው መጠበቅ። ተሳሙህ ነው ያው ምናልባት ካመጣ በሚል ነው እንጂ ዋዲህ አለ ምንም ይሄ እንደው እንደ ፀሐይ እንደኔ ያለ ነገር ነው እየተሳሳተ የነበረው ያው ዝም ብለን ነው እሱን ወጣ አድርገን ነው ምክንያቱም የሚታወቅ ሰው ስለሆነ ማለት ነው።